ዩቲዩብ በመምበርሺፕ ላይ ትንሽ የገንዘብ ማሻሻያ አድርጓል። እንደምታውቁት የተለያየ ሰዎች መምበርሺፕ ሆነው ቻናላችን የሚከታተሉ ይኖራሉ። አይታችሁት ከሆነ ዩቲዩብ ስቱዲዮ አናት ላይ እንደዚህ ለሁላችን መልእክት መጥቷል። በዚህ 2-3 ቀን ማለት ነው። መምበርሺፕ ምንድነው? ጆይን አድርገን የተለየ ቪዲዮ ለተመዘገቡ የምንሰጣቸው ቪዲዮ ማለት ነው። ያ ነገር ምንድነው መነሻ ያደረገው? ዩቲዩብ የተናገረው ካሁን በፊት ቀደም ብሎ የነበረ ገንዘብ ዝቅተኛው በጣም ትንሽ ነበር። አንዳንዴ $1 በታች ነበር። አሁን እሱ ማሻሻያ ትንሽ ጨመር አድርጓል። ለዩቲዩበሮች ይደጉማል ብሎ ማለት ነው። ወይም ማሻሻያ ናት። ይህ ነገር ምንድነው ያለው? ዩቲዩብ ለመምበርሺፓችሁን አስታውቁ። እንደዚህ ያላችሁ ለምሳሌ $1 መምበርሺፕ ሁኑ $2 ይላሉና አስቀድማችሁ ንገሯቸው ማሻሻያ ብሏል። ይህ ምንድነው? እስከ ኦገስት 17 ማለት ነው ራሳችን የፈለግነው ዶላር ማሻሻል እንችላለን። ካላደረግነው ግን ዩቲዩብ አውቶማቲክ ምን ያደርገዋል? ራሱ ዝቅተኛዋ የመምበርሺፕ ብር ያስቀምጠዋል ማለት ነው። መምበርሺፕ ምንድነው ለሚለው ለማታውቁ ሞኔታይዝ ለሆናችሁ 70 ቁጥርና 62 ሄዳችሁ ካሁን በፊት የሰራናችሁ አሉ እነሱ ጋር በማየት ማየት ትችላላችሁ። አሁን እኔ ወደ አዲሱ ነው እንጂ ስለ መምበርሺፕ ላብራራ አይደለም። ልክ ሪቪው ምትለው እዚህ ጋር ፕራይሲንግ ፎር ኒው መምበርሺፕ ምትለው ክሊክ ስናደርጋት ምን ይዞልን ይመጣል? አዲስ ዲያሎግ ቦክስ ያመጣልናል። ያን በመግባት እያንዳንዱ ማስተካከል እንችላለን። ኢሜይላችሁም ቼክ አድርጉ። በዝርዝር ለምን ማሻሻያ እንደተደረገበት እያንዳንዱ ኢሜይላችሁ ይደርሳችኋል። እያንዳንዳችሁ ሞኔታይዝ ለሆናችሁ ማለት ነው። እና አሁን በቀጥታ አጠር አድርጌ ነው ማሳያችሁ እዛ ስለምታገኙት ራሳችሁ ማለት ነው። ልክ ሪቪው ናው እንለዋለን። ክሊክ ካደረግን በኋላ የቀድሟን ልክ ሪቪው ናው የምትለው ክሊክ ካደረግን በኋላ ምን ይመጣልናል? የእንደዚህ አይነት ዝርዝር ይመጣልናል። እንግዲህ ሲልቨር፣ ጎልደን፣ ዲያመንድ ብየዋለሁ የራሴ ነው። በዶላር ከሆነ በዶላር የኔ ያለሁበት ሀገር ነው እዚጋ ያስቀመጠው እና የመጀመሪያ ምንም ማሻሻያ ባታደርግ ችግር የለውም ይላል። ማሻሻል ግን ትችላለህ። የሁለተኛዋና የሶስተኛዋ ክሊክ በማድረግ እያንዳንዱን ያማርጠናል። ከሚያማርጠን ብር ምን ማድረግ አለብን? መምረጥ አለብን። ስንመርጥ ኔክስት እያል ማለት ነው አረንጓዴው ላይ ክሊክ እያደረግን ኔክስት እያል እያንዳንዱ የምንፈልገው ብር መሙላት እንችላለን ማለት ነው። ካልሞላን ግን ዩቲዩብ አውቶማቲክ ራሱ ምን ያደርገዋል? ዝቅተኛ መምበርሺፕ ለምሳሌ እዚህ ጋር ዩቲዩብ ኔጋ 59 የምትለው እንትን አድርጓታል። አማራጭ ይሰጠኛል 119 179 እኔ ያለሁበት ሀገር ነው እዚህ ጋር የሚያስቀምጠው ያለ። እችን አሮዋን ክሊክ በማድረግ ወደ ታች ብዙ ምን ይሰጠኛል? ብዙ ዝርዝሮችን ይሰጠኛል ማለት ነው። እንደዛ እያደረጋችሁ መምራጥና መሙላት። ግን ዩቲዩብ ምን ብሏል? ለመንበራችሁ ተናገሩ። ለምሳሌ $1 ሲከፍሉ የነበረው ሁሌ ምንድነው እነሱ $1 የሚከፍሉ የነበሩ ሰዎች አሁን ጨምሮ ነው የሚያገኙት ብራቸውን። መንበርሺፕ የሚሆንበት ስለሚጨምር አስቀድመን መናገር አለብን እና እንደ አስተዋውቋቸው ለመንበራችሁን ቀደም ብላችሁ ንገሯቸው ነው የሚል። ክሊክ ሲያደርጉትም የተሻሻለው ብርም ያገኙታል ማለት ነው። ከዛ ስንጨርስ ኮንፈርም እናደርገዋለን። አንደርስታንድ ብለን ክሊክ አድርገን ቦክሷ ኮንፈርም እናደርገዋለን። እባካችሁ መንበርሺፕ ምንድነው የሚለው እነዚህን ቪዲዮ ሄዳችሁ ማየት ትችላላችሁ። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ።